ሃይሚ እኔና አንቺ እንኳን አንገፋፋም በዚህ ላይ የምንተዋወቀው ገባሽ? እኔና አንቺ እንኳን ተከባብረን ነው የምናወራው በዚህ በቲክቶክ ላይ የምንተዋወቀው አይደለም። ሃይሚ የማንም ድልድይም አይደለችም። የራሳቸው ጉዳይ። የኔን ስም ግን እንዳይጠሩ እነዚህ ሁለት ሰዎች እዛ ቤት ጩኸቱ ስድቡ እንዳይሉ። እኔ ማንንም አልሳደብም። ከፈለኩ ሞትላታለሁ። ምን አገባቸው ራሴን ባጠፋ? እኔ ነኝ አይደል እንዴ ያጠፋሁት ራሴን ለሃይሚ ብዬ። ምን አገባቸው? ውርደታም ቅሌታሞች። ሁለተኛ ከእንግዲህ ወዲህ የኔን ስም እዛ ቤት ገብታ እዚህ ቤት ገብታ እነዚህ የሴት ክብር የሌላቸው እናት ሆነው ወልደው እኔ እኮ ማፀኔን ያመኛል ልጆቼን ስወልድ ሴት ስለሆንኩ። እነዚህ ማፀን የሌላቸው ሴት ያልሆኑ የሴት ጉዳት የማይገባቸው እርኩስ ትልቅ ሆነው እንደ ትልቅ የማይቀበጡ እኔ ይህንን ልነግርሽ ነው። እኔ አንቺ እንድትቀየሚ ስለማልፈልግ ነው። ብሌን እዛ ቤት ይሳደባሉ ብለሽ እንዳትዪ። የተሳደበ የለም። ማረጋገጥ ካለብሽ ዩቱብ ላይ የተለቀቀውን ሰምተሽ አረጋግጭ። ሁለተኛ ገነት እዛ ቤት ብለሽ እንዳትዪ። እነዚህ ማህፀን የሌላቸው እነዚህ ሴትነት ውሸት እንኳን ቢሆን ልጆቻችን ምንድን ነው የሚማሩት? ልጆቻችን ነገ ጨካኝ ይሆናሉ ብለው ማሰብ ነበረባቸው። እንደዚህ ነው ልጄን የሚያደርገው። ሴት ልጅ ኢትዮጵያዊ ታግባልኝ ብዬ ነው ሌትና ቀን ምጸልየው። ኢትዮጵያዊ የኔ ወገን የሆነ እንዲህ ልጄ ላይ ከተጫወተባትኝ አብራው ቀልጣ ያማል። ይህንን ነው ማሰብ ያለብሽ። ነገ የአንቺ ሴት ልጅ እኮ እንደዚህ ትውልዶች ናቸው። እንደኛ እድሜያቸው የገፋ አይደለም። ነገ ይህን ተከትለው ነው የሚሄዱት። ይህንን ያስተምሩ። እየተሳደቡ ስራ እኮ ነው። ስራ ትላልቅ ሰዎች ከሆኑ እሺ ስራ ነው። ይሄ ስራ ነው። ዝሙት ነው ስራ። ሴትን መግፋት ነው ስራ። አብራ እንደ ሻማ የቀለጠችውን ሴት ነው እንደው በድራማ መልክስ ቢሆን አይቀፋውም እንዴ? የትኛው እንዴ አብርሃም ሚስቱን ሲያመነጣጥቅ አይተሻል እንዴ? ሴት ይዞ መጣ እንጂ ሲገፈትራት አይታችሁ ታውቃላችሁ? ስለዚህ ብሌንዬ እኔ አሁን በብስጭት ላይ ሆኜ ምንም ነገር መናገር አልፈልግም። ብሌንዬ ግን የምነግርሽ ነገር እዛ ቤት ብለሽ እንዳትዪ። ሁለተኛ ሳትሰሚ እዛ ቤት ይሳደባሉ እንዳትዪ። አመሰግንሻለሁ ብሌንዬ። ሁለተኛ እዛ ቤት የሚነጋገሩት ስድብ ነው ቢሉሽ እንኳን እኔ ካልሰማውኝ እኔ ካላየውኝ መረጃ ከሌለ አላምንም ብለሽ በይ። እዛ ቤት የሚወራው ወሬ የሴት ልጅ ወሬ ነው። የሴት ልጅ ህመም ነው እዛ ቤት የሚወራው። ስለዚህ አመማቸው ሴቶች ያልሆኑ ማህፀን የሌላቸው። ስለዚህ አመሰግንሻለሁ ብሌንዬ። በጣም ነው የምወድሽ። ስለ ጮኩ ትልቅ ይቅርታ። አምሶሪ እሺ። ስሜታዊ ሆኜ አስተያየት መስጠት ስላለብሽ ማቀበል ስላለብኝ